በእርግዝና ወቅት የግብረ ስጋ ግንኙነት ማድረግ ይፈቀዳል ወይ? የምናደርግስ ከሆነ በምን አይነት ፖዚሽን ግንኙነት ማድረግ እንችላለን? እንደዚሁም ደግሞ በምን አይነት ሁኔታ ውስጥ ስንሆን ነው ግንኙነት ማድረግ የሚከለከለው ለሚሉት ጥያቄዎች ዛሬ አጠር ያለ ውይይት አብረን እንወያያለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ጤና ይስጥልን፣ ጤና ይስጥልን፣ ጤና ኬር የጤናው መገኛ ጤና ኬር። ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። እንደሚታወቀው ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ ላይ አብረን የምንወያይበት ፕሮግራም ነው። ለዛሬ አብረን የምንወያየው በእርግዝና ወቅት የግብረ ስጋ ግንኙነት የማድረግ ጥቅሙና ጉዳቱ ምን ይመስላል፣ እንደዛም ደግሞ ግንኙነት ማድረግ የሌለባችሁ ዋናው ጊዜ የትኛው ነው፣ በምን ምክንያትስ ነው የሚለውን በሰፊው ዛሬ አብረን እንወያያለን። አብራችሁን ቆይታችሁን አድርጉ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙ ሰው እንዲደርስ አድርጉ። ወደ ውይይቱ አብረን እንለፍ። ታዲያስ እንደሚታወቀው በእርግዝና ወቅት የግብረ ስጋ ግንኙነት ማድረግ በአብዛኛው ጤናማ ለሆኑ እርጉዝ ሴቶች ደህንነቱ የተጠበቀና በርካታ ጥቅሞች ያለው ሲሆን አልፎ አልፎ ግን ጥንቃቄ የሚሹ ሁኔታዎች ሊኖሩ ይችላሉ። በመጀመሪያው ጥቅሞቹን ስናይ የደም ዝውውር እንዲሻሻል ወይም ደግሞ እንዲጨምር ያደርጋል። ይሄ ደግሞ ለእናትየውም ሆነ ለጽንሱ በቂ የሆነ ኦክሲጂን እና ሚኔራል ወይም ደግሞ ንጥረ ነገር በደንብ እንዲሰራጭ ይረዳል። ሌላው በእርግዝና ወቅት ግንኙነት የማድረግ ጥቅሙ ጭንቀትን ለመቀነስና እናቲቱ በቂ እንቅልፍ እንድታገኝ ያግዛታል። ምክንያቱም በግንኙነት ወቅት ኦክሲቶክሲን እና ኢንዶርፊን የሚባሉ ሆርሞኖች አሉ። እነዚህ ሆርሞኖች በደንብ እንዲመነጩ ይደረጋል ወይም ደግሞ ይሆናል። በዚህ ወቅት እናትየዋ ዘና እንድትል ያደርጋታል። ይሄ ማለት ደግሞ ጭንቀቷ እንዲቀንስና ጥልቅ የሆነ እንቅልፍ እንድትተኛ ያግዛታል። ሶስተኛው በእርግዝና ወቅት ግንኙነት የማድረግ ጥቅሙ ፐልቪክ መስል የምንላቸው የነዚህ የፐልቪክ ፍሎር መስል የምንላቸው ወይም ደግሞ የዳሌ ጡንቻዎች በጣም ይጠነክራሉ። በግንኙነት ጊዜ እንዲጠነክሩ ያግዛቸዋል። ታዲያ ይሄ ደግሞ ጥቅሙ አንድ እናት ከወለደች በኋላ ቶሎ ብላ ወደ ቀድሞ ጤንነት ወይም ደግሞ ወደ ቀድሞ ሁኔታ እንድትመለስ ያግዛታል። አራተኛው ጥቅሙ የበሽታ መከላከል አቅም እንዲዳብር ያግዛል። ምክንያቱም ኢሚኖግሎቡሊን ኤ የሚባሉት በመጨመር ቀለል ያሉ ኢንፌክሽኖች ወይም ደግሞ አንዳንድ በሽታዎች እንዳያጠቃቸው ያግዛቸዋል። አምስተኛውና ዋናው ነገር በእርግዝና ወቅት የሚፈራው ብዙ ጊዜ አንድ እናት እርጉዝ ስትሆን ከባሏ ጋር የመራራቅ ሁኔታ ሊፈጠሩ ይችላሉ እና የተለያዩ የስነ ልቦናና የአካላዊ ችግሮች ሊደርስባት ይችላል። ከፍርሃት አንጻር፣ ካለመተማመን አንጻር ብዙ ጊዜ እንደሚባለው በኔ ላይ ቺት ሊያደርግ ይችላል፣ ወደ ሌላ ሊሄድ ይችላል በእርግዝና ወቅት ምናምን የሚባሉ ነገሮችን ለመቀነስ ያግዛል። ምክንያቱም አንደኛውና ዋናው ነገር በእርግዝና ወቅት አንድ እናት ወይም አንድ ሴት የምትፈራው በእርግዝና ወቅት ግንኙነት ማናደርግ ከሆነ ባሌ ወደ ሌላ ሴት ሊሄድ ይችላል ብላ ነው የምትፈራውና ስሜቷ ሊጎዳ ይችላል። ስለዚህ በእርግዝና ወቅት ከባለቤቱ ጋር ግንኙነት የሚያደርግ ከሆነ ደግሞ ወደ ሌላ የሚሄድበት ሁኔታ አይኖርም። ስለዚህ በዚህ አንጻር ሊያግዝ ይችላል። በጣም ትልቅ ቦታ አለው። መቀራረባቸውንም ሊያስቀጥል ይችላል ማለት ነው። እንደዚሁም በተጨማሪ የምናየው በእርግዝና ወቅት የግብረ ስጋ ግንኙነት ማድረግ ምን አይነት ስጋቶችን ወይም ደግሞ ተጽዕኖዎችን ሊያመጣ ይችላል ብለን ስናይ አንደኛው ቀለል ያለ የሆድ ቁርጠት ወይም ደግሞ ክራምፒንግ ሊያጋጥማት ይችላል። ምክንያቱም ከግንኙነት በኋላ ማህፀኗ ኮንትራክት ሊያደርግ ይችላል ወይም ደግሞ ሰብሰቤ ማለት ባህሪ ሊኖረው ይችላል። ይሄ ህመም ደግሞ ለተወሰኑ ደቂቃዎች ነው የሚቆየው። ጽንሱ ላይ ደግሞ ምንም አይነት ችግር የሚያመጣ አይደለም። በዚሁ ስር የምናየው ሁለተኛው በግንኙነት ወቅት መጠነኛ የሆነ የደም ጠብታ ሊታይ ይችላል ወይም ደግሞ ስፖቲንግ የምንለው። ምክንያቱም በእርግዝና ጊዜ ማህፀን አካባቢ ላይ የሚገኙ ደም ስሮች ስስ ስለሆኑ ሊወጠሩና ራፕቸር ሊያደርጉ ይችላሉ። በዛን ወቅት ጠብታ ደም ሊታይ ይችላል። ነገር ግን የሚበዛና እየጨመረ የሚሄድ ደም ከሆነ ቶሎ ብላችሁ ሐኪማችን ማማከር ያስፈልጋችኋል። እንደዚሁም በተጨማሪ የኢንፌክሽን ስጋት ሊኖር ይችላል።
ምክንያቱም በግንኙነት ወቅት የግል ንጽህናችሁን የማትጠብቁ ከሆነ ለምሳሌ ከግንኙነት በፊት ወይም ደግሞ ከግንኙነት በኋላም የግል ንጽህናችሁን የማትጠብቁ ከሆነ የሽንት ቧንቧ ኢንፌክሽን ሊያጋጥማችሁ ይችላል ማለት ነውና ይሄ የሚሆንበት ዋናው ምክንያት በግንኙነት ወቅት በውጪ ላይ የሚገኘው የተለያዩ አይነት ባክቴሪያ፣ ማይክሮ ኦርጋኒዝም፣ ኤኒ ፈንገስ ወደ ውስጥ የመግባት እድሉ ከፍተኛ ነው እና ያ ወደ ውስጥ የገባው የተለያዩ አይነት ባክቴሪያ፣ ፈንገስ እና የተለያዩ ማይክሮ ኦርጋኒዝም ደግሞ ኢንፌክሽንን ለማምጣት በጣም ቀላል ሊሆን ስለሚችል የግል ንጽህናችሁን በደንብ መጠበቅ ያስፈልጋችኋል። ሌላው በጥብቅ የምናየው ጥንቃቄ የሚሹና ግንኙነት ማድረግ የሌለባቸው ሁኔታዎች ሊኖሩ ይችላሉ። ለምሳሌ አንደኛው የማህፀን በር ጽንሱን መሸከም አቅቶት ቀደም ብሎ የመከፈት እድል ካለው፣ የእንቁላል ውሃ መፍሰስ ወይም ደግሞ ሜምብሬን ራፕቸር የምንለው የውሃ ሽንት ቀድሞ የሚፈሳችሁ ከሆነ አደጋ ሊኖረው ስለሚችል ቶሎ ብላችሁ ወደ ጤና ተቋም በመሄድ ከጤና ባለሙያዎቻችሁ ጋር ማማከር ያስፈልጋቸዋል። ሌላው ምክንያቱ ያልታወቀ ከባድ የሆነ የደም መፍሰስ የሚያጋጥማችሁ ከሆነ፣ እንደዚሁም በተጨማሪ የክታብ ችግር ካለ ወይም ደግሞ ፕላሴንታ ፕሬቪያ የምንለው የእንግዴ ልጁ የማህፀን በርን ጋርዶ ከተገኘ፣ እንደዚህ አይነት ችግሮች ካሉ ከፍተኛ የሆነ ችግር ሊሆን ስለሚችል ቶሎ ብላችሁ መታየት ያስፈልጋቸዋል። እንደዚሁ የመውለጃ ቀናችሁ ሳይደርስ ቀደም ብሎ ቀኑን ያልጠበቀ የምጥ ምልክት የሚታያችሁ ከሆነ እንደዚህ አይነት ችግሮች ቶሎ መፍትሄ ማግኘት አለባቸው። ስለዚህ ወደ ሐኪማችሁ ሄዳችሁ ቶሎ ማማከር ያስፈልጋቸዋል። ምርመራዎችን ማድረግ ያስፈልጋቸዋል። በመጨረሻም ዋና 3 ነገሮችን እነግራችኋለሁ። እሱም አንደኛው ምቾትን በተመለከተ ነው። እንደሚታወቀው በእርግዝና ወቅት የግብረ ሥጋ ግንኙነት ማድረግ በተለይ የእናቲቷ ሆድ እየገፋ ሲመጣ ብዙም አይመቻትም። ስለዚህ የተለያዩ ምቹ የሆኑ ፖዚሽኖችን መጠቀም ያስፈልጋችኋል። ስለ ፖዚሽን ከዚህ በፊት በሌላ ቪዲዮም ሰርችላችሁ ነበር። አሁንም በድጋሚ በምን አይነት ፖዚሽን መጠቀም አለብን የምትሉ ከሆነ በቴሌግራም በኩል ሃይበሉኝ ልነግራችሁ እችላለሁ ማለት ነው። ሁለተኛው ግልጽነትን በተመለከተ ነው። በትዳር አጋሮች መካከል ግልጽ መሆን ያስፈልጋል። ፍላጎታችሁን ኦኬ ነው ወይ ወይም ደግሞ እናቲቱ ፍላጎት አላት ወይ፣ ሁኔታዋ ምን ይመስላል? ምክንያቱም በእርግዝና ወቅት ከሆርሞን ምክንያት የተነሳ ሙዷ ሊረበሽ ይችላል። አንዳንዴ ደስተኛ ያለመሆን ነገር ሊኖር ይችላል። ያንን ነገር ስሜት መረዳዳት ያስፈልጋል። በመነጋገር ሁሉም ነገር ማከናወን ያስፈልጋል ማለት ነው። ሶስተኛው ንጽህናን በተመለከተ ነው። ከግንኙነት በኋላም ሆነ በፊት ንጽህናን ማድረግ ለተለያየ ኢንፌክሽን እንዳትጋለጡ ስለሚያግዛችሁ ንጽህናችሁን በደንብ መጠበቅ ያስፈልጋችኋል። ታዲያስ እስከ መጨረሻው ከኔ ጋር ስለቆያችሁ በጣም ከልብ አመሰግናለሁ። ቆይታችን ይሄንን ይመስል ነበር። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ሁኑ። ቸር ሰንብቱ።